ሄዳ ግብት ያለችው ማለት ነው። ስለዚህ ስትራቴጂክ መሆን ነበረባቸው ሙስሊሞች። ከሙባረዛው በኋላ የተከሰተው እንግዲህ ኮላይድ ነው ያደረጉት። ይሄኛውም ቲም 313ን አስቧት 1000ን አስቡት ሄዳ ግብት ያለችው ማለት ነው። ስለዚህ ስትራቴጂክ መሆን ነበረባቸው ሙስሊሞች። ስትራቴጂካሊ በጀግንነት ነበር የተዋጉትና ከሙሽሪኮቹ ከነዛ ከ1000 ውስጥ የሸሸ አለ ያመለጠ ማለት ነው ጥሎ ማለት ነው። ከዛ በኋላ ደግሞ ከነሱ ውስጥ ደግሞ 70ውን ገለዋል። ከነሱ ውስጥ ከሞቱ ሰዎች ውስጥ አዛ ሲያረጋቸው የነበረው አቡ ጀህል ይገኝበታል። ኡመያ ቢን ኸለፍ ይገኝበታል፣ የቢላል አሳዳሪ። እነዚህ ትላልቅ ሰዎች የመካ እንትኖች ማለት ነው። ፈለዛት አክባዲሃ ይላሉ። በቃ ዋናዎቹ ነው የሞቱት ማለት ነው። በድር ላይ እነዚህ ነገሮች ተከስተዋል። ከዛ በኋላ ወደ 70 አካባቢ ደግሞ ተማርከዋል። እንግዲህ የመካ ቁረይሾች ሲወጡ ምንድነው ይዘው የወጡት? መካን ነበር ይዘው የወጡት ማለት ይቻላል። የሚበላ የሚጠጣ ያላቸውን ጌጣጌጥ ንብረት ነበር ይዘው የወጡት። ሰው እንዴት ጦርነት እየሄደ ይሄን ሁሉ ይዞ ይወጣል ካላችሁ የዘመኑ ቋንቋ የዘመኑ ሲስተም ስለነበር ነው ይሄ ንብረትን ይዞ መውጣት። ያን ሁላ እንግዲህ ሙስሊሞች ኮምፐንሴት አደረጉበት ማለት ነው። ወስደው የገንዘቡን ከመካ ተወስዶባቸው የነበረውን ገንዘብ አጣጡ ማለት ነው። ኮምፐንሴት ያደረጉ ማለት ነው። ከዚህ በኋላ ደግሞ ኢንሻአላህ የሚቀጥለው እንመለከታለን። ሰላም አለይኩም።